ሰላም ጤና ይስጥልኝ እንደምናችሁ። አሁን ብዙ ሰው ስክሪን ተጠቃሚ ስለሆነ ብዙ ጊዜውን ስክሪን ላይ የፒሲ የስልክ ስክሪን ላይ ስለሚያሳልፍ ብሉከት የተባለ መነጽር ግዙ እየተባለ ይነገራል። ይሄ ብሉከት የምንለው መነጽር ምንድነው? ብሉ ላይት ራሱ ምንድነው? እና ለህፃናትስ ያስፈልጋል ወይ? እና ሌሎችም ጥያቄዎችን እናያለን። አብራችሁን ቆዩ። ብሉ ላይት ሁለት አይነት መንስኤዎች ወይ ደግሞ ሁለት አይነት መነሻ ወይ ደግሞ ሶርስ አለው። ሁለት አይነት ሶርስ አለው። አርቲፊሻል እና ናቹራል ሶርስ አለው። ናቹራሉ ከፀሐይ የምናገኘው ነው። ፀሐይ የራሱ የሆነ ጥቅም እንዳለው የምናውቃቸው ጥቅሞች እንዳሉት ይታወቃል። ነገር ግን በተጨማሪ ብሉ ላይት ስላለው አይናችን ላይ የራሱ የሆነ ጉዳት ያመጣል ማለት ነው። አርቲፊሻል የምንለው ደግሞ ስክሪን ላይ የስልክ የፒሲ ስክሪኖች ላይ ቲቪ እንደው ዲጂታል ዲቫይሶች ስንመለከት እንዲሁም ደግሞ የፍሎረሰንት እና ሊድ ላይቶች ከነሱ የሚመጣ ነው። አርቲፊሻል ብሉ ላይት አላቸው። ስለዚህ ብሉ ላይት አይናችን እንዴት ነው የሚጎዳው? አንደኛው ኮምፒውተር ቪዥን ሲንድሮም የምንለው ነው። ይሄ ደግሞ ብዙ ጊዜ ስክሪን ላይ ስናሳልፍ የአይን መድረቅ፣ የአይን ድካም መሰማት፣ ብዥታ፣ ራስ ምታት እነዚህ ነገሮች እነዚህ ምልክቶች ይታዩን ይችላሉ። ይሄም የሆነው አንድም ብዙ ጊዜ ስክሪን ላይ ስናሳልፍ አይናችንን መጨፈን ማርገብገብ ስለምንረሳ ነው። በተጨማሪ ደግሞ ይሄ ብሉ ላይት ካለው ኢፌክት አንጻር ነው የእነዚህ ምልክቶች የሚመጡት። ሁለተኛው የእንቅልፍ ስርዓታችንን ይጎዳዋል፣ የተረበሸ እንዲሆን ያደርገዋል። ይሄ ደግሞ የሚሆነው እንቅልፍ ከመተኛታችን በፊት ወደ አልጋችን ከመሄዳችን በፊት ስክሪን ላይ የምናሳልፈው ጊዜ ነው። ይህም የተስተካከለ እንቅልፍ እንዲኖረን የሚያደርገውን የተፈጥሮ ሆርሞናችን ሜላቶኒን የሚባለውን ሆርሞን ፕሮዳክሽኑን ሰፕረስ ስለሚያደርገው ከዛ የተነሳ የተረበሸ ወይ ደግሞ ጤናማ ያልሆነ እንቅልፍ እንዲኖረን ያደርጋል። ይህም እንቅልፍ ማጣት እንደገና ደግሞ ምንድነው ጤናማ ወይ ደግሞ እንዲሁ በደንብተኛው የምንለው አይነት እንቅልፍ እንዳይኖረን የተረበሸ እንቅልፍ እንዲኖረን ያደርጋል። ሶስተኛው ሬቲናል ዳሜጅ ሊያመጣ ይችላል። የአይናችን የጀርባ ክፍል ሬቲናውን ሊጎዳ ይችላል። እንዲሁም ደግሞ ኤጅ ሪሌትድ ማኩላር ዲጀነሬሽን እንዲከሰት ሊያደርግ ይችላል። እና ይሄ ብሉ ላይት ጉዳት ብቻ ነው ወይ ጥቅምስ የለውም ወይ የሚል ጥያቄ ሊነሳ ይችላል። ጥቅሞቹ አንደኛው ለኮግኒቲቭ የማሰብ ታወስ ለሚሞሪ ይጠቅማል። እንዲሁም የአንድ ሰው ይሄ ሳይካርዲያን ሪትም የሚባል አለ። ይሄ ደግሞ ሰው ተኝቶ የመንቃት ሳይክሉ ሬጉሌት እንዲሆን ያደርገዋል ማለት ነው። ሰዓቱን ጠብቆ ተኝቶ የመንቃት ሂደቱን ሬጉሌት ያደርገዋል። በተጨማሪ ደግሞ ህጻናት ላይ ይሄ ናቹራል የሆነው ብሉ ላይት ለአይን እድገት፣ ለአይን ጤና፣ ለአይን ዲቨሎፕመንት ለራሱ ያስፈልጋቸው። ስለዚህ ዋናው ነገር ይሄ ብሉ ላይት ጥቅምም አለው ጉዳትም አለው። ዋናው ነገር ምን ያህል ነው ኤክስፖዝድ የምንሆነው ለዚህ ብሉ ላይት ምን ያህል ተጋልጠናል የሚለው ነው። ስለዚህ ይሄ ናቹራል ብሉ ላይት ጥቅሞቹን አይተናል። ለማስታወስ፣ ለማሰብ ይሄ ኮግኒቲቭ ለምንለው እንዲሁም ደግሞ ለህፃናት የአይን እድገት አስፈላጊ ነው ማለት ነው። እንዲሁም ደግሞ አንድ ሰው ነቃ እንዲል የተሻለ ሙድ እንዲኖረው አስፈላጊ ነው ማለት ነው ይሄ ናቹራል ብሉ ላይት የምንለው። ስለዚህ ይሄ ብሉ ላይት ኤክስፖዝድ ስንሆን በጣም ከፍተኛ ሁኔታ ወይ ደግሞ ይሄ አርቲፊሻሉ ብሉ ላይት ራሱ ኤክስፖዠሩን ለመቀነስ ያለውን ጉዳት ለመቀነስ ምን እናድርግ የሚለውን ስናይ 5 አይናችንን የምንጠብቅባቸው መንገዶች አሉ። አንደኛው ይሄ 20 የሚል ሩል አለ። ባለፈው ባዘጋጆት ቪዲዮ ላይ ልታዩት ትችላላችሁ። ድራይ አይ ብዬ ባዘጋጆት ቪዲዮ ላይ ይሄም ደግሞ
20 ደቂቃ ያህል ስክሪን ላይ ከቆየን ደግሞ ቀና ብለን ደግሞ 6 ሜትር ላይ ለ20 ሰከንዶች ሌላ ቦታ ራቅ ያለ 6 ሜትር አካባቢ የሆነ ቦታ ላይ እንመለከታለን። ከዛ ደግሞ ተመልሰን ወደ ስክሪን እናያለን ማለት ነው። ስለዚህ ይሄንን በመደጋገም ይሄንን ብሬክ እያደረግን ይሄን ሳይክል ስንደጋገመው ብዙ ጊዜ ያለማቋረጥ ስክሪን ላይ የምናሳልፈውን ጊዜ በእረፍት እየሰጠን ለአይናችንም እረፍት እየሰጠን እንሄዳለን ማለት ነው። ሁለተኛው ብሉ ላይት ፊልተሮችን መጠቀም ነው። አንደኛው ስልካችን ስክሪን ወይ ደግሞ ስክሪን የፒሲ ስክሪናችን ላይ ብሉ ላይት ፊልተር የሚያደርጉትን አፖች ሊሆን ይችላሉ፣ ሌሎች መተግበሪያዎች መጠቀም ነው። ሁለተኛው ደግሞ አንታይ ብሉከት መነጽር ማድረግ ነው። በተለይ ደግሞ በስራችን ምክንያት ከ6 ሰዓት ወይ ደግሞ ከ6 እስከ 8 ሰዓት በላይ ስክሪን ላይ የምናሳልፍ ሰዎች ይህን መነጽር ብንጠቀም ጠቃሚ ነው። ሶስተኛው ከመተኛታችን በፊት ስክሪን ላይትን ወይ ደግሞ ስክሪን የመጠቀማችንን ጊዜ ረዘም ማድረግ ነው። ብንተኛ ከሆነ ስክሪን አለመጠቀም ማለት ነው። ቢያንስ ከ1 ሰዓት እስከ 2 ሰዓት ባለው፣ ካልሆነ ደግሞ ከ30 ደቂቃ በፊት ከመተኛታችን ከ30 ደቂቃ በፊት ስክሪን መጠቀማችንን ማቆም፣ ፒሲያችንን ዘግተን ስልካችንን አስቀምጠን መሆን አለበት ማለት ነው። ይሄ ደግሞ ሜላቶኒን ፕሮዳክሽኑን እንዲጨምር ያደርገዋል። እንቅልፋችን ሬጉሌት የሚያደርገውን ሆርሞን መመረቱን እንዲጨምር ያደርገዋል ማለት ነው። አራተኛው ቶሎ ቶሎ መጨፈን ነው። አይናችንን መጨፈን ድራይ አይ እንዳይኖር ያደርገዋል፣ አይናችንም እንዳይደክም። ይሄ ብሉ ላይቱንም ለመከላከል አይናችን ድራይ እንዳይሆን ያደርገዋል ማለት ነው። አምስተኛው መታየት ነው። የአይን ሐኪም ጋር ሄዶ መታየት። በተለይ ደግሞ ብዙ ሰዓታችን ስክሪን ላይ የምናሳልፍ ሰዎች ቢያንስ በአመት አንዴ ሄደን መታየት አለብን። የእይታ ችግር ያለብንና ስክሪን ላይ የምናሳልፍ ሰዎች ማለት ነው። ስለዚህ ብሉ ላይት ፕሮቴክት የሚያደርግ አንታይ ብሉከት ማድረግ መነጽር ማድረግ አስፈላጊ ነው። ስለዚህ ብሉከት መነጽር ማድረግ አስፈላጊ ነው። በእርግጥ አስፈላጊ ነው። ያደረጉ ሰዎች ልዩነቱን ያውቁታል። ብሉከት መነጽር ማድረግና እንዲሁ በባዶ ደግሞ አይናችን ፒሲ ላይ ወይ ስልካችን ላይ ረጅም ጊዜ መጠቀም ልዩነቱን ያውቁታል ማለት ነው። ስለዚህ አስፈላጊ ነው። ብሉ ላይቱን ወደ አይናችን ጉዳት እንዳያደርስ፣ ሬድ አይ እንዳይሆን፣ ድራይ አይ እንዳይሆን ፕሮቴክት ያደርግልናል። መጠቀሙ አስፈላጊ ነው። በተለይ ረጅም ሰዓት ፒሲ ላይ ማሳለፍ ያለብን ሰዎች ማለት ነው። ስክሪን ላይ ከምናሳልፈው ሰዓት በላይ ደግሞ እንዴት ነው አጠቃቀማችን? እንዴት ነው እረፍት እያደረግን ነው ወይ የምንጠቀመው? ላይት አጠቃቀማችን ምን ያህል ነው? ስናስቀምጠውስ ፒሲያችን ስልካችንን በምን ያህል ፖዚሽን ነው የምናደርገው የሚለው እነዚህ ነገሮች መለየት አስፈላጊ ነው። ስለዚህ ብሉ ላይት አርቲፊሻልና ናቹራል ብሉ ላይት አለ። ናቹራል ብሉ ላይቱ ጉዳትም እንዳለው ሆኖ ጥቅምም አለው። ጉዳት የሚሆነው በጣም በከፍተኛ ሁኔታ ስንጋለጥ ነው። ጥቅሙ እንዳለው ሆኖ ማለት ነው። በተለይ ህጻናት ላይ የራሱ የሆነ ጥቅም አለው። አርቲፊሻሉ ግን ጉዳት ነው ያለው። ኤክስፖዝድ በሆነ ቁጥር ለአይናችን የሚያመጣው ጉዳት ነው የሚታወቀው። ስለዚህ ለህፃናትስ ያስፈልጋል ወይ ብሉከት መነጽር ያስፈልጋል የሚለው ህፃናት የሚመከረው ስክሪን ታይማቸውን መቀነስና ውጪ ላይ ለናቹራል ብሉ ላይት ኤክስፖዝድ ሆነው ውጪ ላይ እንዲጫወቱ ማድረግ፣ ውጪ ላይ ያለውን ብርሃን እንዲያገኙ ማድረግ ለአይናቸውም ዴቨሎፕመንት አስፈላጊ ስለሆነ እሱ ነው የሚመከረው። ስለዚህ ስክሪን ታይሙ መቀነስ ያስፈልጋል። ካልሆነ ደግሞ ብሉከቱን መጠቀም እንዲጀምሩ ማድረግ ይቻላል። ግን ናቹራል ብሉ ላይቱን ደግሞ ሳይበዛ በተወሰነ መጠን ደግሞ እንዲያገኙ ማድረግ አስፈላጊ ነው። ስለዚህ ጥያቄ አስተያየት ካላችሁ ጻፉልኝ። ለሌሎች እንዲደርስ ደግሞ ሼር ማድረግ አትርሱ።